ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? እንደተለመደው ዕለተ ቅዳሜ የሚወጡ እግር ኳሳዊ መረጃዎች ዳግም ተገናኝተናል። ውድ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ጁቬንቱሶች ጣሊያናዊ አማካይ ሳንድሮ ቶናሊ ወደ ሴሪአ ለመመለስ ፍላጎት አላቸው ተብሏል። ነገር ግን የእንግሊዙ ክለብ ኒውካስትል 25 ዓመት ተጫዋች ማቆየት ይፈልጋል። ማክፒሶቹ ቶናሊ ለማቆየት አዲስ ኮንትራት እንዲፈርም ለማድረግ የተቻላቸውን ሁሉ እያደረጉ ነው ሲል ፉትቦል ኢንሳይደር ዘግበዋል። ኤቨርተኖች የቼልሲን የሊቨርፑልን ፍላጎት ተከትሎ ጃራን ብራንት ዋይትን ለመልቀቅ ዝግጁ አይደሉም ብሏል። ሜል ስፖርት እንዳስነበበው ተከላካዩ በጥርም ሆነ በክረምት የመልቀቅ እድል የለውም ብሏል። ኢንተር ሚላን የ33 ዓመቱን ብራዚል የፊት መስመር ተጫዋች ኔይማርን በጥሩ ለማስፈረም ተዘጋጅቷል የተባለውን ወሬ ውድቅ አድርገዋል። ከተጫዋቹ ጋር ምንም ግንኙነት እንደሌላቸው የጣሊያን ጋዜጦች አስነብበዋል። ኔይማር ኮንትራቱ በታህሳስ ወር በሳንቶስ እንደሚጠናቀቅ ይታወሳል። የማንቸስተር ዩናይትድ አለቃ ሩበን አሞሪም የጣሊያን የኢንተር ሚላን የግራ መስመር ተከላካይ ፌዴሪኮ ዲ ማርኮ በጣም አድናቂ ናቸው። ነገር ግን ተጫዋቹ ለጊዜው በሳንሲሮ የመቆየት ፍላጎት ስላለ አዲስ ኮንትራት ለማራዘም ንግግር እያደረገ እንደሆነ ቱቶ ስፖርት አስነብበዋል። የቀድሞ ማንቸስተር ሲቲ አሰልጣኝ ሮቤርቶ ማንሲኒ ሩበን አሞሪም ከተሰናበተ የማንቸስተር ዩናይትድ ስራ እንደሚያገኝ ለቅርብ ጓደኞቹ መናገሩን ዘሰን ዘግቦታል። በሐመርስ ኒውስ ላይ በወጣ ዘገባ መሰረት ዌስትሃም አማካዩ ሉካስ ፓኬታ በ2026 ጥር ወይም ክረምት ለመሸጥ እስከ 60 ሚሊዮን ፓውንድ የሚጠጋ ክፍያ ይፈልጋል ብለዋል። ፔፕ ጋርዲዮላ ከዚህ በፊት ስለለቀቃቸው ተጫዋቾች ጠይቆ እንዲህ ሲል ምላሽ ሰጥቷል። የሶስትዮሽ ዋንጫ ስናሸንፍ በተጠባባቂ ወንበር ላይ የነበሩ ተጫዋቾች ታውቃላችሁ፣ አሜሪክ ላፖርቴ፣ ጁሊያን አልቫሬዝ እና ሌሎችም ነበሩ። አሁን እነሱን ባገኝ ደስ ይለኛል፣ ነገር ግን መጫወት ፈልገው ነበር ያለቀ ጁሊያን የበላይ ነው። ለዛም ነው አሁን በዓለም ላይ ካሉት ምርጥ ክለቦች አንዱ በአሁኑ አትሌቲኮ የተጫወተ ያለው። ምናልባት እሱን ማቆየት እፈልግ ነበር፣ ነገር ግን ለምን እንደሄደ ይገባኛል ብለዋል። የክሪስታል ፓላስ አለቃ ኦሊቨር ግላስነር ማርክ ጉሂ በክረምቱ እንደሚለቅ አረጋግጧል። ማርክ እንዲቆይ እንፈልግ ነበር፣ ነገር ግን የተለየ ነገር ይፈልጋል፣ ስለዚህ ከኛ ጋር አይቆይም ብለዋል። ማርክ ጉሂ ኮንትራቱ በቀጣይ ሰኔ የሚጠናቀቅ ሲሆን ወደ ፈለገበት ክረምት በክረምቱ በነፃ ያቀናል። የቀድሞ የፈረንሳይ ብሔራዊ አሰልጣኝ ቪሴንቴ ዴል ቦስኬ ስለ ቀድሞ ልጃቸው ዣቪ አሎንሶ እንዲህ ሲሉ ተናግረዋል። አሎንሶ በሪያል ማድሪድ ጥሩ እየሰራ ነው፣ ነገር ግን አንዳንድ ጊዜ የሚያስበውን ነገር መናገር የለበትም፣ እሱ ግልጽ መሆን አያስፈልገውም ብለዋል። የእንግሊዙ ክለብ ቼልሲ በስፖንሰርሺፕ ጉዳይ ከሬድቡል፣ ጂምቢ፣ ኦራክል፣ ሌኖቮ እና ኳታር አየር መንገድን ጨምሮ በርካታ የዓለም ብራንዶችን እያነጋገረ እንደሆነ መረጃዎች ያሳያሉ። ሌላኛው የቼልሲ ተጫዋች ሮሚዮ ላቪ አሁንም ለጋና ብሔራዊ ቡድን ለመጫወት ብቁ ነው። ይህ የሆነበት ምክንያት አባቱ ጋናዊ በመሆንና በደንቡ መሰረት ለቤልጅየም አንድ ጨዋታ ብቻ ከተጫወተ በኋላ ነው። ነገር ግን አሁንም ወደ ጋና ብሔራዊ ቡድን ዜግነቱን ለመቀየር የመጨረሻ ውሳኔ አልወሰነም ተብሏል። የሪያል ማድሪድ የመሃል ተከላካይ አንቶኒ ሩዲገር እስከ ህዳር ወር መጨረሻ ድረስ ተመልሶ አይመጣም፣ ክለቡ ምንም ነገር አይቸኩልም ሲል ማርካ አስነብበዋል። የቼልሲን የመሰረት ኢላማ የነበረው ተጫዋች ወደ ቶተንሃም ለመዘዋወር ይፈልጋል ተብሏል። ቶተንሃሞች ከጁቬንቱስ ዱሳን ቭላሆቪች ጋር ተያዘዋል። ቼልሲን የመሰረትም ተጫዋቹን በነፃ ለማስፈር ይፈልጉ ነበር፣ ነገር ግን በምትኩ ተጫዋች ወደ ስፐርስ መሄድ ይመርጣል ተብሎ ተሰምቷል። ቶተንሃም በጥልፍ ውስጥ የበለጠ ጥልቀትን ይፈልጋል። ቭላሆቪች በዚህ ውድድር ዘመን ባደረጋቸው 11 ጨዋታዎች 6 ግቦችን አስቆጥሯል። ቭላሆቪች በጣሊያን ውስጥ ራሱን አረጋግጧል። በፕሪሚየር ሊግ ውስጥም ጥሩ ለመስራት አካላዊና ቴክኒካዊ ባህሪያት አሉት። ወደ ቶተንሃም መዘዋወር መምረጡ ለሰሜን ለንደኑ ክለብ ትልቅ ጭማሪ ነው ተብሏል። የ3 ዓመቱ የሊቨርፑል ኢላማ በጥር የዝውውር መስኮት ለማስፈረም ቼልሲ ፉክክሩን እየመራ ነው። የአስቶን ቪላ የአጥቂ አማካይ ሞርጋን ሮጀርስ በቀጣዮቹ የዝውውር መስኮቶች ተጠባቂ ስሞች አንዱ ሆኖ ብቅሏል። አስቶን ቪላ ከተጫዋቹ ወደ 80 ሚሊዮን ፓውንድ መፈለጉ ታውቋል። ይህ ዋጋ የሁለቱ ፕሪሚየር ሊግ ኃያላን ክለቦችና የአውሮፓ ታላላቅ ቡድኖችን ፍላጎት የገንዘብ ጡንቻን የሚፈትሽ ነው። ለተጫዋቹ ቅርበት ያላቸው ምንጮች ቼልሲ ሮጀርስን ለማስፈረም በሚደረገው ፉክክር ግንባር ቀደም እንደሆኑ ለካውት ኦፍሳይድ አሳውቋል። የለንደኑ ክለብ በ2026 የቡድን እቅዳቸው ውስጥ ሮጀርስን ዋነኛ ኢላማ አድርገውታል ተብለዋል። የማንቸስተር ዩናይትድ አለቃ ሩበን አሞሪም የነገውን ጨዋታ ግዴታ ማሸነፍ ያለብን ጨዋታ ነው ብለዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ሊቨርፑልን ለማሸነፍ ወደ ሜዳ ይገባል ብለዋል። የትንም ጨዋታ ማሸነፍ እንችላለን ያሉት አሰልጣኙ ሊቨርፑል እንደምናሸንፍ ካመንን በቀላሉ እናሸንፋቸዋለን ብሏል። አያይዘውም የተሻለ እየተጫወተ እንደሆነ አውቃለሁ፣ በሁለቱም ሳጥኖች የተሻለ መሆን ያለብን ሲሉ ተናግሯል። ባለፈው ዓመት አንፊልድ ላይ አቻ ስለተለያዩበት ጨዋታ ያነሱት አሰልጣኙ ከጨዋታው በኋላ አዝኜ ነበር፣ ምክንያቱም የተሻለ ነበር፣ የቱንም ቡድን መፎካከር እንደምንችል ለዓለም አሳይተናል። ራክትሊፍ 3 ዓመት እንደሰጠኝ ደጋግሞ ነግሮኛል፣ ነገር ግን እግር ኳስ በዚህ መንገድ እንደማይሰራ እናውቃለን። በጣም አስፈላጊው ነገር ቀጣዩ ጨዋታ ነው ብለዋል።
እንግሊዛዊ አሰልጣኝ ግራሃም ፖተር ለዓለም ዋንጫ ለማለፍ አጣብቂኝ ውስጥ የሚገኘው የስዊድን ብሔራዊ ቡድን ለአጭር ጊዜ ሊረከቡ ነው ተብሏል። ብሔራዊ ቡድኑ ለዓለም ዋንጫ ካሳለፉ የአሰልጣኙ የቆይታ ጊዜ እንደሚራዘም ተጠቅሟል። የ50 ዓመቱ አሰልጣኝ ግራሃም ፖተር ከዌስትሃም ዩናይትድ ከተሰናበቱ በኋላ ያለ ኃላፊነት ይገኛሉ። ሚኬል አርቴታ ስለ ጠንካራ ተከላካይ ክፍሎች ጠይቀው እንዲህ ሲሉ መልሷል። ውጤቶችን ለማግኘት ከፈለግን ጠንካራ ተከላካይ መስመር ወሳኝ ነው። በቀጣይም በዚህ ደረጃ በተከታታይ መከላከል መቻል እንፈልጋለን። ይህንን ለማድረግ ደግሞ እኛ የምናጠቃው እንዴት እንደሆነ ሁሉም ሰው ማድረግ ያለብን ለማድረግ ቁርጠኛ መሆኑን ነው። ስለ ቡድን አደረጃጀትና በብዙ ገጽታዎች ያሳየን ስላለ ወጥነት ያለንበት የሊጉ ደረጃ የሚናገር ይመስለኛል ሲል አርቴታ ተናግሯል። የቀድሞ አርሰናል ተጫዋች ፖል ሜርሰን አርሰናል ፉልሃምን ዛሬ ምሽት ካሸነፈ ሊቨርፑል ደግሞ ማንቸስተር ዩናይትድ ከተሸነፈ የፕሪሚየር ሊግ ዋንጫ አርሰናል እንደሚያሸንፍ በድፍረት ተናግሯል። ብሪያን ምቤሞ የብራይተኑን አማካኝ ካርሎስ ባሌባን ወደ ማንቸስተር ዩናይትድ እንዲቀላቀል ለማሳመን ሲሞክር ቆይቷል። ምቤሞ እና ባሌባ በካሜሩን የአፍሪካ ለዋንጫ ማጣሪያ ወቅት እጅጉን እየተቀራረቡ እንደነበር ዘሰን ዘግቦታል። ውድ ቤተሰብ ወልደ ዛሬ የነበረ ቆይታ በዚያ በቃ። መልካም ምሽት።